ለምሳሌ ነው አረንጓዴ ቢጫ ቀይ ባንዲራን ወዷሏ በቃ ነው አረንጓዴ ቢጫ ቀይ ይላል አንተ ደግሞ ከፈለክ ሰማያዊና ጥቁር አርግ ምን አገባኝ ጭራሽ እዚህ ደግሞ እርስ በርስ ምንበላላ ስንሆን ኢትዮጵያን አንመጥናት እውነት እግዚአብሔር ያገሪቱ ውስጥ እየተደረገ ያለው ነገር በሙሉ ኢቭን ያረቄ ስካር ይሻላል እኮ ከፖለቲካና ከዘረኝነት ስካር ያረቄ ስካር እኮ በሽሮ ፍትፍትና በቀዝቃዛው ይለቃል ግን በቁሙ የሰከረ ነገር ነው ያያየን ያለው መንፈስም ይመስላል ነገሩ ምግብ ብርቅ የሆነበት ሀገር ነው እቺ የሽንገላው አወሬ ትንሽ ቆየት ብትል ጥሩ አሁን ኢትዮጵያ ውስጥ ምግብ ኢሹ ሆኗል ብዙ የተፈናቀሉ ሰዎች አሉ ብዙ ሞራላቸው የተነካ ሰዎች አሉ እንደገና ቀን በቀን ደግሞ ጦርነት ነው የምንሰማው ይሄ ኢንተርኔት የነፃ ዋይፋይ ያለ መከረኛ እሱ አይምሮአችን ውስጥ ብዙ ነገር ከቷል ጭራሽ እዚህ ደግሞ እርስ በርስ ምንበላላ ስንሆን ኢትዮጵያን አንመጥናት እውነት እግዚአብሔር ማንንም ሰው እኔ አሁን ለምሳሌ ሚኪ ካንተ ጋር ብጣላ ሐሳብህን ነው የምጣለው ሰውነትህን አንተለው አንተ እኮ እግዚአብሔር ስራ የሰው ልጅ እግዚአብሔር ነው የፈጠረው እኔ እንደዚህ አይደለም ብዬ ሐሳብ አቀረብኩ ለምን ትገለኛል ለምን ፊዚካሊ ትጎዳኛል ለምሳሌ ነው አረንጓዴ ቢጫ ቀይ ባንዲራን ወዷሏ በቃ ነው አረንጓዴ ቢጫ ቀይ ይላል አንተ ደግሞ ከፈለክ ሰማያዊና ጥቁር አርግ ምን አገባኝ ይፈልከውን አርግ ይሄ ቀለም እኔ እናንተ አሁን ኧረ በስማ ቀለምን ባንዲራም ይሄ ጉዳም አይደለም ጥያቄያችን